ጽናጽል ከበሮና መቋሚያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ሆኖ ተመዘገበ። ጽናጽል ከበሮና መቋሚያ ከሌሎች ከ10 በላይ ቅዱሳን መጻሕፍት ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆናቸው ተረጋግጦ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ በኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማች መብቶች ስር መመዝገባቸው ተገልጿል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ በአእምሯዊ ንብረት አብይ ኮሚቴ አማካኝነት በርካታ የቤተ ክርስቲያን ንብረቶች ተመዝግበው እውቅና ማግኘታቸውን ቤተ ክርስቲያኑ አስታውቃለች። ይህን ተከትሎ አባይ ቴሌቪዥን የጠቅላይ ቤተ ክህነት መንበረ ፓትርያርክ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናት አስተዳደር ምክትል ኃላፊ የሆኑትን ሊቀ መምህራን ብርሃነ መስቀል ገበየሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ንብረት ሆነው የተመዘገቡትን የሌላው ቤተ እምነት መጠቀም ይችላል ወይ? መመዝገባቸው ስለ ቤተ ክርስቲያኗ ምን አስተዋጽኦ ያመጣል ስንል ለጠየቅናቸው ጥያቄዎች ተከታዩም ብለዋል። የኛነታቸው የተረጋገጠው ግን በቅዱስ ያሬድ ጀምሮ ነው። እንግዲህ ማህሌታዊ ቅዱስ ያሬድ በ6ኛው መቶ ክፍለ ዘመን የተነሳ ሊቅ ነው። ብርሃነ ኢትዮጵያ ነው ለቤተክርስቲያናችን። ጸናጽልም መቋሚያም ከበሮም ከሱ ጋር ተያይዞ የመጡ ናቸው። መጠቀም አይችሉም እንደ ቤተክርስቲያናችን ወይም ደግሞ እንደ ኦርቶዶክስ ተዋሕዶ። ቅዱስ ያሬድ እንግዲህ ቅዱስ ያሬድ የሆነ ሰው ነው የሚጠቀመው አይደለም። ቅዱስ ያሬድ የሆነውን ነው የሚጠቀመው። ቅዱስ ያሬድ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው በዚህ በተሳቱ ቅዱሳን ድርሰት የደረሰ እንግዲህ ሌሎቹ ሁሉ ይጠቀሙታል። ይሄ በቤተክርስቲያን እንግዲህ አሁን ምዝገባ የሚባለው የመጣውን ያው ሁላችንም እንደምናውቀው አሁን በቅርብ ዘመን ነው እንግዲህ የንብረት ልየታ የመጣ ምክንያቱም የሚያነሱን ነገር ስላለ ነው። እንግዲህ በብሉያትም ጸናጽል ከበሮ አይልም ማለት አይደለም። ያ የተለየ ዜማ ያለውና የተለየ ነው። ከበሮ የሚውለው በዚህ አይነቱ አይደለም። አሁን በኢትዮጵያ የሚገለገልበት ግን ቅዱስ ያሬድ በደረሰው ነው። ድሮ ምናልባት አሁን እንዴት ነው ቢባል እንዲህ ነው ብዬ መግለጽ ባልችልም ጸናጽልም ከበሮም መቋሚያም የሚውልበት የነበረው በብሉይ ኪዳን አለ። በብሉይ ኪዳን ቢኖርም ሌላ ነው ዜማው አይታወቅም። ባጭሩ ባይታወቅ ነው በኢትዮጵያ አሁን በቅዱስ ያሬድ አሁን የኛ ነው ያልንበት ምክንያት ቅዱስ ያሬድ የሚከተለውን ሃይማኖት የምንከተል ነው። እሱም የኦርቶዶክስ ቤተክርስቲያን ነው የሚጠቀሙበት መዝሙር ነው። እኛ የምንጠቀምበት ለመዝሙር ነው፣ ለቤተክርስቲያን አገልግሎት ነው። እነሱ ቤተክርስቲያን የሚል አለ ወይ እና እሱን እንትን የሚልበት እንግዲህ ግልጹን እውነቱን ለመናገር ታቦት እናገለግልበታለን። እግዚአብሔር እንደምናገለግልበት ታቦተ መቅደስ ባለበት ንዋየ ቅድሳት ቁጥሩም ከንዋየ ቅድሳት ነው። አሁን ይሄ ንዋየ ቅድሳትን የማይቀበሉ ሰዎች ጸናጽልና ከበሮን ስለሚጮህ ብቻ ወይም በውጭ ስለሚያዝ ብቻ ንዋየ ቅድሳትን መርጠው ሊወስዱ አይገባም የሚል ሐሳብ ነው ያለኝ እኔ። ሁሉም ንዋየ ቅዱሳን እንደ ሀገር የጋራ ንብረት ናቸው ያሉት ሊቀ መምህራን ብርሃነ መስቀል ገበየሁ፣ ነገር ግን እነዚህ መገልገያዎችን ለአምልኮ መጠቀም የተከለከለ መሆኑን አስረድተዋል። አክሎም የቤተ ክርስቲያኗን ንብረት የሚገለገሉ አካላት ላይ የሕግ እርምጃ እንደሚወሰድም አስረድተዋል። እንደ ሀገር የጋራ ንብረታችን ነው ሌሎችም ሃይማኖት ምክንያቱም እኒህ ቅርሶችና ንዋየ ቅድሳት በንብረትነት ደረጃ የኢትዮጵያ ቤተክርስቲያን ለሌሎችም ንብረት ናት። የእነሱም እንዲሁ ለኛ ለአገልግሎት ለመገልገል ግን የእኛን ሃይማኖት መከተል አለበት። በአገልግሎቱ ለመጠቀም በንብረትነት ኢትዮጵያዊ ሁሉ የኢትዮጵያ ንብረቱ ነው። የባለቤትነት መብት ማክበር አለባቸው። መቼስ አሁን ፒያኖ ምናምን የሚባል ነገር አለ አይደል እንዴ? እሱ የኢትዮጵያ ወይም የኢትዮጵያ ብሔራዊ ቲያትር ካልከለከላቸው እነሱ በዚህ ይጠቀማሉ። እሱን እኛን አንጠቀምም። እሱን የኛ ነው ብለን አንሞግትም። ይሄ ግን የቤተክርስቲያን ንዋየ ቅድሳት ስለሆነ እኛ እንዳይጠቀሙብን እንከለክላለን በሕግ አግባብ ማለት ነው።